መለስተኛ ቁጥር ያለው ሕዝብ፣ ያልተመናመነ መሬት፣ ከሞላ ጎደል በቂ ዝናብ ተይዞ ድህነት ነበር። አሁንም ያ ድህነት አለ። ነገር ግን አለት ላይ ነበር የቆምነው፣ የድህነት አለት ላይ። አሁን የድህነት አሸዋ ላይ ነው ያለነው፣ ከስር እየተናደ ያለ። ይህ አንድ ለውጥ ነው። መለስተኛ ቁጥር ያለው ሕዝብ፣ ያልተመናመነ መሬት፣ ከሞላ ጎደል በቂ ዝናብ ተይዞ ድህነት ነበረ። አሁንም የድህነት አለ። ነገር ግን አለት ላይ ነበር የቆምነው፣ የድህነት አለት ላይ። አሁን የድህነት አሸዋ ላይ ነው ያለነው፣ ከስር እየተናደ ያለ። ይህ አንድ ለውጥ ነው። ላሊበላን ግንብ የሠራን፣ የጎንደርን ቤተ መንግሥት የሠራን፣ የአክሱምን ሐውልት የሠራን፣ ይህን የሠራን አድርገን እንለምናለን? እንዴት አድርገን ለማኝ ሆነን? እስከ መቼ ድረስ ለማኝ እንሆናለን? የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኖ